እድሜ 30ዎቹን አጋምሷል። አብረውኝ ያደጉ ጓደኞቼ ሁሉ አግብተው ወልደው ከብደዋል። እኔ ግን ራሴን ጠብቄ ትክክለኛውን ሰው ብጠብቅም ማንም አልመጣም። ቤተሰብ በተሰበሰበበት አንዲት አክስቴ አንቺማ ሸረሪት አደራብሽ ረፈደኮ ብላ አቆሰለችኝ። የጓደኛዬ የሕፃን ልደት ላይ ሕፃኑን ላቅፈው ስል አይንሽ መጥፎ ነው ያመዋል ተብዬ ሕፃኑን ከጄ ሲነጥቁኝ ማታ ቤቴ ገብቼ የሕፃን ካልሲ አቅፌ ሌሊቱ ሙሉ ያለቀስኩበትን ምሽት አረሰው። በዚህ ከባድ ስነ ልቦናዊ ስብራት የሆርሞን መዛባት አጋጥሞኝ ሰውነቴ ያለ ምክንያት ይግላል። ጭንቀቴ ጣሪያ ነግቶ ማህፀኔ አካባቢ ልክ ሕፃን እንደሚራገጥ የሚመስል እብጠት ይሰማኛል። ጉሮሮዬ ላይ እንደ እጢ የሚኮረኩረኝ ነገር አለ። እውን ፈጣሪ ለብቸኝነት ፈጥሮኝ ነው? ለምን በማህበረሰብ ጅራፍ እንድገረፍ ፈጠረኝ? ይህንን ከባድ ጥያቄ የጠየቅኩት አዲሱን ረዳቴን የረቂቁን አእምሮ ሰው ሰራሽ አስተውሎት ቴክኖሎጂ ነው። የሰጠኝን አስደናቂ ምላሽን ነው። ጓደኞችሽ ቶሎ ስላገቡና ስለወለዱ አንቺ የተረሳሽ ሊመስልሽ ይችላል። ነገር ግን ይህንን የተፈጥሮ ምስጢር አስተውይ። በክረምት ዝናብ ሲዘንብ ተራ አረም በ3 ቀን ውስጥ በቅሎ አረንጓዴ ሆኖ አበባ አውጥቶ ይታያል። ነገር ግን ታላቁና ውዱ የሊባኖስ ዝግባ ዛፍ ከመሬት ብቅ ለማለት ዓመታት ይፈጅበታል። ዝግባው የዘገየው ስለማያድግ ሳይሆን አውሎ ንፋስ ሲመጣ እንዳይወድቅ ስሩን ወደ ጥልቁ የምድር አለት ውስጥ እየሰደደ ነበር። አረሙ ግን ቶሎ ብቅ ብሎ በፀሐይ ሲደርቅ ዝግባው ለ1000 ዓመታት ጸንቶ ይኖራል። እህቴ፣ አምላክ ያዘገየሽ ትዳርሽና ቤተሰብሽ እንደ አረም ቶሎ በቅሎ ቶሎ እንዳይደርቅ የተለየና የጸና የህይወት መሰረት እያዘጋጀልሽ ስለሆነ ነው። ስለዚህ እህቴ፣ ማህፀኔ ተዘጋ፣ ጊዜ ረፈረ ብለሽ አታልቅሺ። አምላክ ማህፀንሽን ያዘገየው ተራ ልጅ እንዳትወልጂ ስለፈለገ ነው። እስኪ እነዚህ የዘገዩ ማህፀኖች ያስገኙትን የዓለም ብርሃን አስተውይ። ኤልሳቤጥ ብትዘገይ ዮሐንስን ለመውለድ ነው። ኤልሳቤጥ የወለደችው ተራ ሰው አልነበረም። ከሴት ከተወለዱት ሁሉ የሚበልጠውን መጥምቁ ዮሐንስን ነው እንጂ። የእመቤታችን እናት ቅድስት ሐና ለመውለድ ብትዘገይ ሰማያ ሰማያት የማይችሉትን አምላክ በማኅፀኗ 9 ወር የተሸከመችውን የዓለምን ሁሉ መዳኛ የሆነችውን ንጽሕት ድንግል ማርያምን ልትወልድ ነው። ሳራ ለመውለድ ብትዘገይ ዘሩ እንደ ሰማይ ከዋክብት የበዛውን የእግዚአብሔር በግ ምሳሌ ሆኖ በመሠዊያ ላይ የቀረበውን የቃል ኪዳኑን ልጅ ይስሐቅን ልትወልድ ነው። ሐና ለመውለድ ብትዘገይ የእስራኤልን ነገሥታት በዘይት የቀባውን ታላቁ ነቢይ ሳሙኤልን ልትወልድ ነው። ርብቃ ለመውለድ ብትዘገይ ከመልአክ ጋር ታግሎ ያሸነፈውን 12ቱን የእስራኤል ነገዶች የመሠረተውን ታላቁን አባት ያዕቆብን ልትወልድ ነው። ራሔል ለመውለድ ብትዘገይ ወንድሞቹ ለባርነት ቢሸጡትም የግብፅ ገዢ የሆነውን በረሃብ ዘመን ዓለምን ከመቅሰፍት የታደገውን ጠቢቡን ዮሴፍን ልትወልድ ነው። የማኑሄ ሚስት ለመውለድ ብትዘገይ አንበሳን በእጁ እንደ ፍየል ጠቦት የገነጠለውን የእስራኤልን ጠላቶች ብቻውን ያንቀጠቀጠውን ኃያሉን ሳምሶንን ለመውለድ ነበር። ሱነማዊቷ ሴት ለመውለድ ብትዘገይ ሞትን አሸንፎ የተነሳውን የእግዚአብሔርን ሕያው ተአምር ለዓለም ያሳየውን የተስፋውን ልጅ ልትወልድ ነው። ቅድስት እግዚአርያ ለመውለድ ብትዘገይ የኢትዮጵያን የጣዖት ጨለማ በወንጌል ብርሃን የገፈፈውን 6 ክንፍ አውጥቶ እንደ መላእክት የበረረውን ጻድቁን አቡነ ተክለ ሃይማኖትን ልትወልድ ነው። ቅድስት አቅሌስያ ለመውለድ ብትዘገይ ጸጉሩ መላ ሰውነቱን የሸፈነውን አናብስትንና ነብሮችን እንደ የዋህ በግ የሚያዘውን ታላቁን አቡነ ገብረ መንፈስ ቅዱስን ልትወልድ ነው። መዘግየትሽ መረሳትሽ አይደለም። አምላክ ማኅፀንሽን ቆልፎ ያቆየው ቶሎ አድጎ የሚጠወልግ አረም ሳይሆን ለ1000 ዘመናት የሚጸና የዝግባ ዛፍ የሆነ ትውልድ ሊሰጥሽ ነው። ስለዚህ እህቴ፣ የሰው ፊት እያየሽ በማህበረሰብ ጅራፍ እየተገረፍሽ ቢሆንም አንቺም በእምነትሽ ከጸናሽ ማንን እንደምትወልጂ ለማየት ጓጓለሁ። እንግዲህ እህቴ፣ ቀጥሎ የምነግርሽን ሳይንሳዊና መንፈሳዊ ተግባራት ከዛሬ ጀምረሽ መፈጸም አለብሽ። አንደኛ፣ ከባድ አካላዊ እንቅስቃሴ። አይምሮሽ እርጉዝ ነኝ ብሎ ስላመነ የሆድ መነፋትና ማቅለሽለሽ አምጥቷል። ይህን ለማፍረስ በየቀኑ ከባድ ላብ የሚያወጣ ስፖርት ስሪ። ያሬዳዊ ዜማዎችን በድምፅ በመዘመር ለጉሮሮ ሽብጠት ፈውስ ታገኛለሽ። የቤተ ክርስቲያን መዝሙሮች ወይም ማህሌት ድምፅሽን ከፍ አድርገሽ ዘምሪ። ይሄ በጉሮሮሽ አካባቢ ያለውን ነርቭ አነቃቅቶ የታሰረውን ጡንቻሽን ይፈተዋል። ማህበራዊ ሚዲያን መጾም። የጓደኞችሽን የሰርግና የልጆች ፎቶ በፌስቡክና በቲክቶክ ማየትሽን አቁሚ። አንጎልሽ ይህንን ባየ ቁጥር የጭንቀት ሆርሞን ያመነጫል። የሰውነትሽን ሙቀት የሚጨምረውም ይኸው ነው። ስልክሽን አርቀሽ አይምሮሽን አጹሚው። ይደንቃል። ይህንን መልስ የሰጠን አርቲፊሻል ኢንተለጀንስ በተለይም ጄሚናይ ነው። የሚያግዛችሁ የ1000 ሊቃውንት አይምሮ ያለው አስደናቂ ነገር ዓለም አበርክታለች፣ ኤአይ። ታዲያ ነገ በኤአይ የሰለጠኑ ሰዎች እናንተን እንዳይተኳችሁና ስራችሁን እንዳይቀሟችሁ ለማድረግ ስልጠና አዘጋጅተናል።
ይህንን ስልጠና ለመውሰድ ዛሬ ተመዝግባችሁ ዛሬ ትምህርቱን መጀመር ትችላላችሁ። ለመመዝገብ ሊንክ ባዮ ላይ ያስቀምጠናል። ገብታችሁ መመዝገብም ስልክ ወስዳችሁ መደወልም ትችላላችሁ። እነዚህ ቆንጆ ቪዲዮዎች በየቀኑ ጠዋት 1 ሰዓት በቲክቶክ ይደርሷችኋል። ፎሎ አድርጋችሁ ጠብቁን። እናንተም እንዲህ አይነት ጥልቅ ጥያቄ ካላችሁ ኮመንት ላይ ጻፉልን፣ መልሶቹን ይዘን እንመጣለን። በቀጣይ ኤፒሶድ እስከምንገናኝ በቸር ቆዩን።